ሰፋ ያለ የሱዳን ጦር ተጓጉዞ አሁን ድንበር ጋር መጥቷል። የሱዳን ወታደራዊ መንግስት ተጨማሪ ጦር ሰራዊትና ጸረ አውሮፕላን መሳሪያዎችን ወደ ኢትዮጵያ ድንበር አስጠግቷል። ዓለም አቀፍ ዜና ነው የምነግራችሁ። ሱዳን ወታደሮቿንና ጸረ አውሮፕላን መሳሪያዎቿን ወደ ኢትዮጵያ ድንበር ያስጠጋችው የቤኒሻንጉል ጉሙዝ አዋሳኝ በሆነው የብሉ ናይል ግዛት ቀጠና ነው። ማን የዘገበው መሰለ? ብሉምበርግ ዓለም አቀፍ ዜና። ያ ስንልህ ውሸት ከመሰለ ብሉምበርግ ይህን ዘግቦታል። ጸረ አውሮፕላን ድንበሮቹ ጋር አምጥታ እየተከለች ነው። ሰፋ ያለ ሰራዊት አምጥታ እዛ እያሰፈረች ነው። የኢትዮጵያ ንዳዩ 4 ኪሎ የተቀመጠው ኃይል የሚያመጣውን ነገር መሬትን ለማስደሰት የጦር አውሮፕላን ልኮ መጥቶ ጠርቶ አመጣቸው። ጠርቶ ባያመጣቸውም ደግሜ እነግርሃለሁ፣ መቀሌ ላይ ኃይል ከተቀናጀ ካርቱምን ለማፍረስ እድል እንደሚሆነው ያውቃሉ። ስለዚህ ካርቱም ያለ የአልቡርሃን መንግስት ዳጋሎን ያደራጀበትና ሊውጠው የተዘጋጀውን የአብይ አገዛዝ ይሄንንም አልፈቅድልህም ብሎ ነው የተነሳው። የሱዳን ጦር ሰራዊት ጀነራል ዛፊር ኡመር በአካባቢው አዲስ እንቅስቃሴ አለ በማለት እንደተናገሩ የዜና ምንጩ ብሉምበርግ ዘግቧል። የሱዳን መንግስት የአማራ ክልል አዋሳኝ በሆነውና ገዳሪፍ ግዛት ውስጥ በሚገኙ ገላባት እንዲሁም ከኢትዮጵያ ጋር በምትወዛገብበት አልፋሽጋ በተባለው አካባቢ ብሎ ነው የዘገበው። አልፋሽጋ በምትባለው አካባቢ በብዛት ወታደሮቹን እያሰፈረ ነው ይላል። አልፋሽጋ ማለት ቀደመው ሊወሰዱት ማለት በብዛት ሰራዊት እያሰፈረ ነው። የአየር መቃወሚያ እያሰፈረ ነው። ምን እያመጣለ